በዛሬው ቪዲዮ መሀላ ላይ መቴና ከድር የሚታገቱበትንና መሳሪያ ፊት ለፊታቸው ላይ የሚደቀንበትን ይህን የሰማችው እናቱ ራሷን ስታ የምትወርቅበትንና እንዲሁም አዝራና እንዲሁም ከድር አንድ ላይ መሆናቸው ለሙሉ ቤተሰቡ የሚያበስሩበትንና አዝራ የምታረግዝበትን አቲፍና አፊፌ ቀለበት የሚያደርጉበትንና ሌሎቹ ማስጠንቀቂያና አጓጊ ሂንቶች ቀርብ ያለው ወደ አጓጊ ሂንት አለፍኩ። አቲፍና ዚያ ትልቅ ፕሮግራም ይደረጋል ቤታቸው ውስጥ። አዎ አቲፍ ቤት ውስጥ። እናም ይህንን ዝግጅት የሚያደርጉት ደግሞ ኢንጅላና አዝራ ናቸው። ምክንያቱም ሁሉም ቤተሰቦች ተስማምተው ተሰብስበው የራሳቸውን የሆነ ጊዜ መፍጠር ስላለባቸው ነው። በዚህ የተነሳ ወደ አቲፍ ቤት ዚያ ይመጣና ፊስ ቢሆን የልቡን ሰው ለምንድን ነው የሚያወስደው በማለት አፊፌን ወደዛ ስፍራ ይዟት ይመጣል። እናም አፊፌ በመጀመሪያ ኢንጅላን ይቅርታ እየጠየቀች እርስ በርስ እንዲተቃቀፉ ካደረጉ በኋላ ዚያ ወደ አቲፍ ጋር በመምጣት ከአፊፌ ጋር ተታርቆ የራሱን ህይወት መምራት እንዳለበትና ከዚህ በኋላ ማንም ሊያስገድደው እንደማይገባም ድሮ የተነጠቀውን ህይወት አሁን መኖር እንደሚችል እርስ በርስ ይነካከራሉ፣ ያወራሉ። ኦዛን ከመቴና ከከድር ስልክ ከተደወለለት በኋላ እነሱ ያሉበትን ስፍራ ማፕ በመላክ እንዲመጣ ይነግሩታል። እሱም ተነስቶ ለመሄድ ሙከራ ያደርጋል። አፊፌና እንዲሁም ደግሞ አቲፍ ለመጨረሻ ጊዜ ችግራቸውን ፈተው አንድ የሚሆንበትን መንገድ ፈልገው አሁን ህይወታቸውን ለመምራት ትልቁን ቀለበት ለአፊፌ እያደርግላታል። እናም ያንን ቀለበት ከፊት ለፊቱ ሲያደርግ እሷም ያንን ቀለበት በስኬት ታደርግና ሁለቱም እዛው አንድ ላይ ተካብተው እርስ በርስ ግንባሯን እየሳማት ይገኛል። ትዕይንቱም ያናስቃኘናል። ተመልካቾች ይህ ነገር ያስደስታችሁ ቪዲዮን ላይክ አድርጉት። መቴና እንዲሁም ከድር በፍጥነት እየነዱ ባሉበት ሰዓት ላይ ከኋላ አብሯቸው የሚከተላቸው መኪና እንዳለ ይገባቸዋል። መኪናው እነሱ ቀስ ሲሉ መኪናውም ቀስ ይላል። እነሱ ሲፈጥኑ መኪናውም አብሯቸው ይፈጥናል። የሆነ ነገር እንዳለ ሁለቱም ገባቸው። እናም ያ መኪና ሁሌ እየተከታተላቸው መሆኑና ከኋላቸው እንደዛ መሆኑ በጣም አናደዳቸው። እባክህ ወንድሜ ቀስ ብለህ እንዳ በማለት ከድር መቴን ሊነግረው ፈለገ። ሰዎቹም መኪናውን እንዲያቆሙ ከፊት ለፊታቸው በጣም በፍጥነት በመንዳት ለማስቆም እነሱን ሞከሩ። ሴቶቹ በሌላ በኩል የአዝራን ምግብ እየቀመሱ አሪፍ ነው አይደለም እያሉ ውሳኔያቸውን ይወስናሉ። አዚዜ ሙሉ ቤተሰቡን ተቀላቀለች። እናም የዚያ የቤተሰብ አባል ሆነች። መቴና እንዲሁም ከድር መኪናውን በሚያቆሙበት ቅጽበት ላይ ከፊት ለፊታቸው መሳሪያ ተደቅኖ በራፉን እንዲከፍቱ ይነገራቸዋል። አዎ ቀደም ሲያሰቃዩትና ሲገድሉት የነበረው ሰው ሲቀብሩት ከነሙሉ ህይወቱ የነበረው ሰዎች ነበሩ። እናም መሳሪያቸውን ደቅነው ሁለቱም ላይ መሳሪያ ያዙባቸው። ከድርም ሆነ እንዲሁም ደግሞ መቴ ስልክ ማንሳት አልቻሉም። አዝራና በሌላ በኩል ደግሞ ኢንጅላ ስልክ አልነሳላቸው ሲል በጣም ደንግጠው ምን ተፈጥሮ ነው በማለት እርስ በርስ ይሾካሹካሉ። የከድር እናት ይህንን ነገር ከሩቁ ትሰማለች። እናም የት ነው እየተወያዩና እያወሩ ያሉት በማለት ኢንጅላና እንዲሁም ደግሞ አዝራ ወዳሉበት ስፍራ ጠጋ ብለው ይሄዳሉ። እሷን ከሩቁ መቴና እንዲሁም ደግሞ ከድር መሳሪያ እንደተደቀነባቸው ይመለከታል። ይህን ነገር ከሩቁ ሲመለከት የተፈጠረውን ነገር ለሁለቱም ይነግራቸዋል። ማለትም ደግሞ ለኢንጅላና እንዲሁም ደግሞ ለአዝራ መሳሪያ ተደቅኖባቸው ከፊት ለፊት ተገኝተዋል እና ምናልባት ሊገሏቸው ይችላሉ፣ እባካችሁን ቆይ በማለት እሱ ከመኪና ውስጥ ይወጣል። ከመኪና ውስጥ በሚወጣበት ሰዓት ላይ እሱን የተመለከተው መቴም ሰዎቹን ወዲያው አዘናግቶ በቦክስ በመምታት መሳሪያውን ይቀበላቸዋል። በዚህ ጊዜያት ላይ ግን ምን እንደተፈጠረ ግራ ስለገባቸው ምንም ነገር ማወቅ አልቻሉም ነበር። ግተዋል የሚለውን ወሬ በሰማችበት ሰዓት ላይ የከድር እናት በጣም ደንግጣ ልጄ ምን ሆነ በማለት ራሷን ስታ ትወድቃለች። ግን እውነታው ይህ አልነበረም። አልታገቱም፣ ምንም ነገር አልሆኑም። መሳሪያውን ከተቀበሉ በኋላ መቴና እንዲሁም ከድር ወዲያው በፍጥነት ሰዎቹን አባረው እንዲሄዱ ያደርጋሉ። እናም በዚህ ጊዜያት ላይ ከድርና እንዲሁም ደግሞ መቴ እርስ በርስ እያወሩ አንድ ላይ ፎቶ ይነሳሉ። አንድ ላይ ፎቶ ከተነሱም በኋላ ምንም ነገር እንዳልተፈጠረና ሁሉም ነገር ሰላም መሆኑን በከድር ስልክ ይነገራቸዋል። በኦዛን ስልክ ደግሞ ፎቶ ይላክላቸዋል። የከድር እናት ይህን ስትሰማ በጣም ደንግጣ ስለነበር ወዲያው ትነቃለች። እናም አሁን ሙሉ ቤተሰቡ ይረጋጋል። ፍሊዝ አባቷ አሁን ላይ አግብቷል። ያገባው ደግሞ አፊፌን ነው። ምንም እንኳን አፊፌን እንዲያገባ ባትፈልግም እንኳን አሁን ግን ያላት አማራጭ ከቤተሰቡ ጋር ተስማምታ አንድ መሆን ነው። ስለዚህ አፊፌና እንዲሁም ደግሞ ፍሊዝ ሰላም ፈጥረዋል። ኢዜት ወደ ቤቱ ተመልሶ ከፍሊዝ ጎን ሆኗል። ታንሱ ምንም እንኳን ኢዜትን ብትመለከተውም ግን አሁን ያ ትልቁ ፍቅሯ የለም። ኤንጅላ ለመቴ በጣም ደንግጣ ስለነበር መቴን ስታገኘው በደስታ ታቅፈዋለች። ምንም ነገር አልሆንኩኝም በማለትም ይነግራታል። እናም ሁለቱም እርስ በርስ ተያይዘው ይሄዳሉ። ከድር ትንሽ ጉንጩ ላይ ደምቶ ነበር። እናም በአዝራ እየታቀፈ እሱም ቢሆን ምንም አለመሆኑንና ሁሉም ነገር ሰላም መሆኑን ሰዎቹ ምንም እንዳላረጓቸው ይናገራል። አሁን ሁሉም ቤተሰብ በደስታ የሚመገቡበት ቦታ ላይ ደረሱ። ጠረጴዛው ተዘጋጅቶ ሁሉም መመገብ ጀመሩ። መቴና ኢንጅላ ጎን ለጎን ተቀምጠዋል። በዚህ ጊዜያት ላይ ወይኑንና እንዲሁም መጠጫውን በመንካትና በመደብደብ አዝራ ወደ ላይ ትወጣለች። እናም ከድርን ከፍ እንዲል በመናገር ለከድር ጋር ያላትን ነገር ይፋ ለማድረግና ለቤተሰቡ ለሁሉም ለመናገር ትሞክራለች። እሷ አሁን የምትገኘው ከከድር ጋር ነው እና ከከድር ጋር ህይወቷን እየኖረችም ነው። ለአቲፍና እንዲሁም ለዚያ ምስጋና እያቀረበች ለሁሉም ነገር በጣም አድርጌ ከልቤ አመሰግናችኋለሁ። እናም አሁን የተፈጠረው ሁላችሁም የማትገምቱት ነገር ሊሆንባችሁ ይችላል፣ ግን እኔ ከከድር ጋር አንድ ላይ ነኝ።
እናም ከከድር ጋር ህይወት መስርቻለሁ፣ ከዚህም በኋላ እመሰረታለሁ እና እኔና ከድር አንድንን በማለት እርስ በርስ ከተነጋገሩ በኋላ አዝራ ከከድር እንዳረገዘች ለሁሉም ሰው ትናገራለች። አዝራ ከከድር አረገዘች። አዎ ተመልካቾች፣ ትዕይንቱም ያማረ መጣ። ምንም እንኳን ይህ ነገር በደስታ በሰርግ ባይቋጭም ግን አሁን ይህ ነገር መፈጠሩ አቲፍ በጣም ያናድደዋል። አቲፍም እንዴት ይህንን በኩራት ትናገራለች? ምንም እንኳን መጀመሪያ ጋብቻ ሳንፈጥር እንዴት ሲላትም እሷን ብትሆን አያቴ ከዚህ በኋላ ድንበርም ሆነ ስልጣን የለም፣ ሁሉም ነገር የኔ ነው በማለት ትናገራለች። የከድር እናትን ብትሆን ሰርግ ሳላደርግና ልም ብዬ ልጅ ለምን ለሰዎች ይስጣሉ? እባካችሁ አሁን ቶሎ ብላችሁ ተጋቡ በማለት እርስ በርስ ይነጋገራሉ። በዚህ ግዛት ላይ የመቲ እናትም ደንግጣ የሆነ ነገር ልትል ስትል ልጇ ያረጋጋታል። እናም ዝም እንድትል ያደርጋል። ከድርም ማንንም ሰው ሳይፈራ እንደሚያፈቅራትና እንደሚወዳት አብሯት መኖር እንደሚፈልግና እንደተጋቡም ይናገራል። ከዚህም በኋላ ሰርጉ ማድረግ የእነሱ ፍላጎት መሆን አለመሆኑን ተናግሮ ግን ደግሞ ከእሷ ጋር መኖር እንደሚፈልግና የህይወቱ መስመር ከአዝራ ጋር መሆኑን ይናገራል። ይህን ነገር የተመለከተው መቲ ሁሉም ነገር ያማረ የመጣ ይመስላል በማለት ከኤንጅላ ጋር ይሳሳቃሉ። እናም አቲፍ ይህን ነገር በጥቂቱም ቢሆን ቢናደድበትም ግን በመጨረሻ ከዚያ ጎን በመሆን እንኳን ደስ አላችሁ በማለት እያጨበጨቡ ደስታቸውን ያከብሩላቸዋል። እናም በመጨረሻ አዝራና እንዲሁም ደግሞ ከድር የሁሉንም እጅና እንዲሁም ደግሞ ጉልበት መሳም ይጀምራሉ። ተመልካቾች ጉልበት ስመው ሁለቱም ትዳራቸውን እንዲመሰርቱ ተፈቀደላቸው። አዎ ተፈቀደላቸው። አሁን ፎቶ የሚነሱበት ሰዓት ደረሰ። ኦዛን ፎቶን አነሳ። 1 ዓመታት አለፈ። አዝራና እንዲሁም ደግሞ ከድር ተጋቡ። በሌላኛው ስፍራ ደግሞ የመቲና የኢንጅላ ሰርግ አለ። እናም አሁን ወደፊት ለፊታችን ኢንጅላ መታ ሁሉም ነገር እዚህ ጋር ሆነ። እናም ደግሞ ይህን ስጦታ እንካ በማለት ለአንድ ሰው ስጦታ ለመስጠት እንዴት መሞከር እንዳለባት ለማመዳለች። ኢንጅላ የምትሰጠው ስጦታ ለማን ነው? በጣም ነው የሚያፈቅርህ፣ በጣም ነው የሚወድ፣ በቃ ስጦታዬን ተቀበለኝ በማለት በጉጉት መጠየቅ እንዴት እንዳለባት የተለማመደች ነው። ግን እስካሁን ትፈራለች። ወደ ውጭም በመውጣት ሁሉን ነገር የተመለከተች የምትኖርበትን ቦታም ታመሰግናለች። እናም ከውሻዋ ጋር መጫወት ትጀምራለች። ወደ ተመልካቾች በዚህ ሰዓት ላይ መቲ ወደ እሷ ጋር ይመጣል። የመቲ ቤት ውስጥ ነበር የሚገኙት። እናም መቲ ወደ እሷ ጋር ከመጣ በኋላ እርስ በርስ ተቃቅፋሉ። እናም ይሰሰማሉ። እሷም ወደ ውስጥ እንዲገባ እየነገረችው የምትሰጠው ነገር እንዳለም ትነግረዋለች። በዚህ ሰዓቱም ላይ እሷም እጆቿን ወደ ኋላ አድርጋ ከንፈራቸውን ከተሳሳሙ በኋላ የፍቅር ጊዜያቸውን እያሳለፉ ይገኛሉ። እናም የምትሰጠውን ስጦታ ልትሰጠው ስትል በድንገት አዝራ ወደዛ ስፍራ ትመጣለች። የአዝራ መምጣት ግን ብቻዋን አልነበረ፣ ሆዷ በጣም ተልቆ ነበር። ተመልካቾች አዝራ ለምን ሊፈጠርባት ነው? የሁላችንም ጥያቄ ነው። እስከዚህ ለተከታተላችሁ ከልብ አድርጌ አመሰግናለሁ። ቀጣይስ ምን ይፈጠራል? ከከድር ጋር ተጣልታ ወይንስ ደግሞ ህይወቷ ምስቁልቁሉ ነው? እስከዚህ ለተከታተላችሁ ከልብ አድርጌ አመሰግናለሁ። ቀጣይ ቪዲዮ ይቀጥላል።